ጀምሮ መጨረስ ጨርሶ መጀመር ልዕቀት የተመዘገበበት በ24/7 የሥራ መርሃ ግብራችን የሥራ ባህል ያሻሻልንበት ከፍተኛና ታሪካዊ ውጤቶችንም አይተናል። የህብረተሰቡ ማህበራዊ ኢኮኖሚያዊ ችግሮች መፍታት የቻሉ ከ60 ሺህ በላይ ፕሮጀክቶችን አጠናቀን ወደ ስራ ያስገባን ሲሆን ለማሳያነትም እንደ ውሃ፣ ጤና፣ ትምህርት፣ መንገድ፣ አገልግሎት ሰጪ ተቋማት ጽሕፈት ቤቶች፣ የስፖርት ማዘውተሪያዎች፣ የልጆች መጫወቻዎች፣ የማምረቻና መሸጫ ማዕከላት፣ የአረንጓዴ ልማት፣ የቤቶች ግንባታ፣ የአድዋ ድል መታሰቢያ፣ አብርሆት ላይብረሪ፣ የመስቀል አደባባይ፣ የኮልፌ፣ የለሚ ኩራ፣ የአቃቂ፣ የንፋስ ስልክ፣ የለሚ ገበያ ማዕከላት፣ የአዲስ ኢንተርናሽናል ኮንቬንሽን ማዕከል፣ የገላን ኢንዱስትሪ ፓርክ፣ የሲኒማ ቤቶች፣ እንጀራ ፋብሪካዎች፣ የነገዋ ተሃድሶና ልቀት ማዕከል፣ የትራንስፖርት፣ የፖሊስ መምሪያዎች የመሳሰሉት ግዙፍ ፕሮጀክቶችን መጥቀስ ይቻላል። በያዝነው በጀት ዓመትም በመንግስትና በበጎ ፈቃድ የተሰሩ 20 ሺህ በላይ ፕሮጀክቶችን አጠናቀን ለአገልግሎት ክፍት ማድረግ ችለናል።